እኛ ታዳጊ ህፃናት የሰውን ገንዘብ አንነካም ብለው ፈክረው ካደጉ ህፃናት መካከል አንዱ እኔ ነኝ። እንግዲህ እስክርቢቶም ወድቆ ብናገኝ ክዳኑንም ወድቆ ብናገኝ እንኳን ለባለቤቱ ነው የምንሰጠው። ምክንያቱም ልምዱ ጥሩ አይደለም። 1980 ዓመተ ምህረት ነው የጀመርነው። አንድ ሳንቲም የሰውን ገንዘብ መንካት ወንጀል ነው። ወንጀል ብቻ ሳይሆን እርም መብላት ነው ብሎ ያስባል ማህበረሰቡ። ከህፃንነታችን ጀምረን እዚህ ትምህርት ቤት አለ፣ የመዋለ ህፃናት ትምህርት ቤት 3 እና 4 አመት ሲሆነን ወደዛ እንገባለን። አማርኛ፣ እንግሊዘኛ ፊደላትን እንድንለይ፣ ሂሳብ ቁጥሮችን እንድንለይ፣ ከዛ በተጨማሪ ደግሞ በህፃን አምሯችን የማህበረሰቡ እሴት ተቀርጾ እንዲያድግ ነው የምንማረውና መጨረሻ ላይ ትምህርት ጨርሰን ስንወጣ ምንላት መፈከራለች። እኛ ታዳጊ ህፃናት የሰውን ገንዘብ አንነካም፣ ወድቆ ብናገኝ ለባለቤቱ እንመልሳለን፣ በመተባበር በመተዛዘን እየሰራን እናመርታለን፣ የሰላም ኑሯችን ይለመልማል ይላል። እና ታዳጊ ህፃናት የሰውን ገንዘብ አንነካም ወድቆ ብናገኝ ለባለቤቱ እንመልሳለን። ገንዘብ ወድቆ ብናገኝ ወገናችን ሲለፋ ኑሮ ለፍቶ ያገኘው ገንዘብ ወድቆበት ብለን ባለቤቱን አፈላልገን ለባለቤቱ እንመልሳለን። የተለያዩ ኮሚቴዎችን አዋቅሮ በስርዓት የተገኙ ንብረቶችን ሰብስቦ እንግዲህ ለባለቤቱ የሚያደርስበት ሁኔታ አመቻችቶ እየተንቀሳቀሰ ነው ያለው። የሰው ገንዘብ አይመኝም ማህበረሰቡ። እንደውም ከልብ ነው የምናዝን። ወድቆ ስናገኝ ለኔ ልውሰደው ብለን ከምናስብ ይልቅ አይ ወገናችን ሲለፋው ኑሮ ወድቆበት ብለን አዝነን ነው ለመመለስ ጉጉቱ ያለው። ይሄ ወድቆ የተገኘ ገንዘብ አሰባሳቢ ኮሚቴ ስርዓቱ የተጀመረው በ1980 ዓመተ ምህረት ነው የጀመርነው። ያ ጠፍቶ የተገኘ ገንዘብ የራስ እንዳልሆነ ማህበረሰቡ ያምናል። ራሱ ሰርቶ ደክሞ ያገኘው ሀብት ነው የራሱ የሚል እንጂ እንዲህ ወድቆ የተገኘ ገንዘብ የራሱ እንዳልሆነ ያውቃል። ሰርተን በማንኛውም የስራ ዘርፍ ጠቃሚ የስራ ዘርፍ የሌሎችን ንብረት በማይነካ መልኩ በማንኛውም ስራ ተሰማርተን ላባችን ጠብ አድርገን የምናገኘው ንብረት የራሳችን ንብረት እንደሆነ እናውቃለን። ከዛ ወይም በስጦታ በሽልማት የመጣ ንብረት የራሳችን እንደሆነ እናውቃለን። ከዛ ውጭ የሆነ ንብረት ግን የሌላ ሰው ገንዘብ ንብረት ነው ብለን ነው የምናስበው። አንድ ሳንቲም የሰውን ገንዘብ መንካት ወንጀል ነው። ወንጀል ብቻ ሳይሆን እርም መብላት ነው ብሎ ያስባል ማህበረሰቡ። እና የሰው ገንዘብ ወደኛ ከሚመጣ ይልቅ የኛን ወደ ወገናችን ማድረግ ነው ያለብን። እኛ እዚህ ማህበረሰብ ስንኖር ስራችን በማህበር ነው የምንሰራ። ለምሳሌ ብሰጥ የማህበር ሰዓታችን መግቢያችን 2 ሰዓት ነው። ጧት 2 ሰዓት እንገባለን። 2 ከ10 ከምንገባ ለ2:10 ጉዳይ ብንገባ ከኛ ወደ ማህበሩ አስገባን ወይም ወደ ወገናችን አስገባን ማለት ነው። ምክንያቱም ገንዘብ የሚሆነው ጉልበት ነው ማለት ነውና ራሳችን ለማጥራት እዚህ ድረስ ነው እሳቢያችን። እኛ ታዳጊ ህፃናት የሰውን ገንዘብ አንነካም ብለው ፈክረው ካደጉ ህፃናት መካከል አንዱ እኔ ነኝ። እንግዲህ የክብር ዶክተር ዙምራ ኑሩ ያኔ እኛ ህፃን ሆነን ሲያስተምረን ከነበሩት አንዱ እና ዋነኛው እንግዲህ እቺ መፈክር ናት። በአካባቢው ባለቤቱን ካላገኘ ነው በማህበረሰቡ ውስጥ 12 ኮሚቴዎች አሉ። አንዱ ወድቆ የተገኘ ሀብት አስቀማጭ ኮሚቴ ነው። ለዛ ኮሚቴ የተገኘበትን ቦታ፣ የተገኘበትን ቀን፣ ወሩን፣ ዓመተ ምህረቱን እና ያገኘውን ሰው ስም ለኮሚቴው እናስመዘግባለን። ከዛ ብሩ ይቀመጣል። የኔ ባይ የሚመጣ ከሆነ
ከነ ምልክቱ ቦታዎች ተመዝግበዋል፣ ሰዓት ተመዝግቧል። ያን ሰዓት ትክክለኛ ሰዓቱን ከገለጸ ያ ሰው የራሱ ገንዘብ ነው እና ይመለስለታል፣ ፈርሞ ይወስዳል ማለት ነው። እስክርቢቶም ወድቆ ብናገኝ ክዳኑንም ወድቆ ብናገኝ እንኳን ለባለቤት ነው የምንሰጠው። ምክንያቱም ልምዱ ጥሩ አይደለም። ይሄ አይረባም ብለን ብንወስደው ነገ ከፍ ያለ ነገር ብናገኝ እንኳን ካለመደብን የሰውን ገንዘብ መውሰድ ካለመደብን ስለማንመልስ በዛ መሰረት ነው ያሳደጉን ወላጆቻችንም ዙምራም ማለት ነው። ባልተቤቱ ውስጥ ቢመጣም ባይመጣም ይሄ ብር ተሰባስቦ በወርም ሆነ በሁለት ወር ወደ ወገን ደራሽ ነው የሚገባው። አሁን ከቅርብ ጊዜ ወዲህ ከ93 ወዲህ በመጀመሪያ ከ80 ጀምሮ እስከ 93 የነበረውን አሰባስበን ለወረዳ ነው ያስገባ ነው። በዚያን ሰዓት ግን እነሱ ያሉት ይሄ ምንም ለናንተ ውስጣችሁ ብዙ ደካማ ሰብስባችሁ ስለያዛችሁ ለነሱ ደካሞች መርጃ ቢሆናችሁ እዚህ ወደኛ ባታመጡት የሚል ነገር ብለው ነበር። አይ እኛ ጠፍቶ የተገኘ ገንዘብ የኛ ስላልሆነ ስላልደከምንበት የኛ አይደለምና መንግስት እንደሚያደርግ ያርገው ብለን ገቢ አድርገናል በ93 አካባቢ። አዚያ ወዲህ ያሉትን ግን እነሱ እንደዛ ስላሉን ወደ ወገን ደራሽ ነው እያስገባን ያለነው እና ሀብት ወይም ገንዘቡ ለወገን ደራሽ እያገለገለ ይቆያል። ግን ብዙ አመትም ቢሆን ቆይቶ ባለቤቱ ከተገኘ መረጃውን አይቶ ለባለቤቱ ተመላሽ ይደረጋል ማለት ነው እና ባለቤቱ ብዙ ጊዜም ቢሆን ቆይቶ ከመጣ ንብረቱን ይረከባል ማለት ነው። እንደ ልምድ ቢወስዱትና የሰው ገንዘብ የራስ እንዳልሆነ አውቀው ይሄንን ቢያሰፉት ከነገረኝነት ከውሸት ከዚህ ይጸዳል ብዬ አስባለሁ። ሰው ልክ እንደ አውራምባ ሁሉም የሰው ልጆች በሰላምና በፍቅር እንዲሁም በአንድነት ቢኖሩ መልካም ነው ብዬ አስባለሁ። የአውራምባ ማህበረሰብ ስርቆትን ተጸይፎ የሥራ ባህልን አክብሮ ሰርቶ ማደግን እንጂ ስርቆትን የማያበረታታ ማህበረሰብ ነው። ሁሉም በያለበት ልክ እንደ አውራምባ ሰርቶ ተለውጦ ለሌላም ለወገን የሚተርፍ መሆንን መቻልን መለማመድ አለበት። አውራምባ የሥራ ክቡርነት አለ፣ የሰው ክቡርነት ወይም ሀብትነት አለ። ሰው አካላችን ነው። ሌላው ገንዘብ ደግሞ ሁለተኛ ደረጃ ነው። ሰውን ትልቁን ሀብት የሚንከባከብልን ብለን ነው ምናምነውና ለትልቁ ሀብታችን ነው ትልቅ ክብርና ምቾት ማሰብ ያለብን። ሌላ ገንዘብ ስለሌላ ገንዘብ ስለ ብር፣ ስለ ዕቃ፣ ስለ ሌሎች ቁሳቁሶች ስናስብ ሰውን ጥለነዋል ማለት ነውና ምርጫችንን አስተካክለን ትልቁን ምርጫችን ማድረግ ያለብን ሰው ላይ እናተኩር ነው የምለው።